ሰላም ወደ ዩቲዩብ ቻናል ተከታታዮች እንኳን ደህና መጣችሁ። ቻፕተር 1 እናያለን ዛሬ። ቻፕተር 1 ኢንትሮዳክሽን ኦፍ ናቸር ኦፍ ሂስትሪ የሚለውን እናያለን። ከዚህ ቀደም እንዳያችሁት ሂስትሪ ምንም የተለየ ነገር የለውም፣ ግን ፍሬሽማን ላይ አንዳንድ ጥያቄዎች እንዴት እንደሚያመጡት እና ፍሬሽማን ላይ የተጨመሩ ነገሮች ካሉ እናያለን። እሺ ቀጥታ ወደ ትምህርታችን ስንሄድ ቻፕተር 1 ኢንትሮዳክሽን ነው። ኔቸር ኦፍ ሂስትሪ ኢን ተርም ሂስትሪ ድራይቭ ፍሮም the Greek word historian means inquiry of an account of one inquiry. The first use of term attribute to the ancient Greek historian ይላል። እንደምታውቁት ከዚህ በፊት ታሪክ የተጀመረው የት ነው ብለናል? ከግሪክ ነው። ስለዚህ የኛው ምንም ያን ያህል እዚህ አካባቢ እንኳን የሚከብዳችሁ ነገር አለ ብዬ አላስብም፣ ግን ለማየት ያህል እንዲሁ ከጥንታዊ ግሪኮች የተጀመረ ነው ሂስትሪ። ሄሮዶተስ ዘ ፋዘር ኦፍ ሂስትሪ ብለን የምንጠራው ከ484 እስከ 425 ቢሲ ድረስ የታሪክ አባት በመባል የሚታወቀው ሄሮዶተስ ነበር። አካዳሚካሊ ሂስትሪ ካን ቢ ዲፋይንድ አስ ኦርጋናይዝድ ሲስተማቲካሊ ስተዲ ኦፍ ዘ ፓስት ነው። አካዳሚካሊ እንደ ዲፓርትመንት እንደ ትምህርት ሆኖ ከመቀመጡ ታሪክ ስላለፈው ጊዜ የሚያጠናልን ነው ማለት ነው። ስለዚህ the study involves the discovery, collection, organization and presentation information about the past ስላለፈው ነገር መረጃዎችን በመሰብሰብ ኦርጋናይዝ በማድረግ ፕሬዘንት የሚገልጽልን ነገር ምንድነው ካልን ሂስትሪ ነው። ስለ አለፈው ነገር እዚህ ጋር ማስታወስ አለባችሁ ማለት ነው። ከዛ በመቀጠል in this regard the major concern of history the study of human society and its interaction with the natural environment። ከዛም በዘለለ ከታሪክ መለስ ብለን የሰው ልጅ ከአካባቢ ጋር ስለነበረው ግንኙነት የምናጠናበት ትምህርት ነው ማለት ነው። ኢንዚ ሰብጀክት ዛት መኒ አዘር ዲሲፕሊን የተለያዩ ዲሲፕሊኖች አሉት፣ ህግ ደንብ አሉት። ታሪክ ዝም ብሎ አይደለም፣ የራሱ የሆነ ዲሲፕሊኖች አሉት ለማለት ነው። what differentiates history from other discipline in this where the latter study of the interaction between human and their environment in the present state ስለአሁኑ ስቴት ብለን ስለመመስረቱ ከታሪክ ጋር አያይዘን ነው ማየት ያለብን። ማለት ያለፉት ስቴቶች የተመሰረቱት ከታሪክ እንደምንረዳው ከተፈጥሮ ጋር የሰው ልጅ ከተፈጥሮ ጋር ስለነበረው መስተጋብር በዛ ምክንያት ነው የሰው ልጅ ሁኔታዎችን በማላመድ እንስሳትን እጽዋትን በማላመድ በአካባቢ እንዲኖር በማድረግ ነው ስቴቶች የተመሰረቱት። ሂስትሪ ስተዲስ ዘ ኢንተራክሽን ቢትዊን ዘ ቱ ኢን ዘ ፓስት ዊዝን ዘ ፍሬምወርክ ኦፍ ኮንቲኒዩስ ፕሮሰስ ቼንጅ ቴክን ፕሌስ ኢን ታይም። ሂስትሪ ማለት ስለ አለፈው ነገር ያለፈውንና የአሁኑን ነገር የሚያገናኝ ድልድይ እንደማለት ነው። ታሪክ ማለት ስላለፈውን አለ ያለፈውን ያለፉት አባቶች የነበሩት ማህበረሰቦች ነበሩ፣ አሁን ላይ ያለነው ነበር። ለነዛ ድልድይ ሆኖ የሚያገለግለን ምንድነው ካልን ሂስትሪ ማለት ነው። ስለዚህ ዩዝ ኦፍ ስተዲንግ ሂስትሪ ብንማር ምንድነው መጠቀም የምንችለው ወይንስ ምንድነው የምንጠቀመው ሂስትሪ በመማራችን የሚለው እናያለን ቀጣይ ማለት ነው። people in this the present in the plan for the worry about the future of history ይላል። ሂስትሪ እንደ ዲፓርትመንት ማለት እንደ ኮርስ ከተጀመረ በኋላ ወሪ አባውት ዘ ፓስት ስላለፈው እንጨነቃለን የሚሉት አይነት ሰዎች የመሰረቱት ነው። ታሪክ ስላለፈው እንጨነቃለን ማለት ያለፈው የኋላው ከሌለ የለም የፊቱ እንደሚባለው አይነት ነገር ማለት ነው። ለእንደዛ ነው ያለፉት አባቶቻችን ታሪካቸውን ጽፈው መዝግበው አስቀምጠውልን ያለፉት እነሱ እንድናውቅ ስለፈለጉ። however it is the study of the past why bother with the past we living the present and anticipating what is yet to come። ግን ታሪክን ብንማር ምንድን እናገኛለን እንደማለት ነው። ስለዚህ አንደኛ ታሪክን ከተማርን የምናገኘው ጥቅም history helps better understand the present። ታሪክን ተማርን ማለት ጥሩውን ነገር ታሪክ በተፈጥሮ መጥፎውን ነገር ትተን ጥሩውን ነገር እንድንቀጥልበት የሚያደርግልን ስለሆነ ያለፈውን ጥሩውን ይዘን ዛሬ ላይ አንደርስታንድ ዘ ፕሬዘንት ማድረግ ነው። ትናንት ባለፈው ነገር ተምረን ዛሬ መረዳት ማለት ነው። ሂስትሪ ፕሮቫይድ ሴንስ ኦፍ አይደንቲቲ ሂስትሪ ማንነታችንን እናውቃለን። እኛ ማንን ምንድነው ከየት መጣን እንዴት መጣን የሚሉትን ነገሮች በታሪክ እናውቃለን ማለት ነው። ሶስተኛ ክሪቲካል ስኪል እንዲኖረን ያደርገናል ማለት ነው። ክሪቲካል ስኪል የተወሰነ ዲፋይን አለት እስኪ እንያትፈን
studying history helps students to develop key research skills. This including how to find and evaluate source. how to find እንዴት እናገኝ evaluate ሶርሶችን ማለት ሂስትሪ በኋላ ላይ ከዚህ ቀጣይ የምናያቸው ሶርሶች አሉ። ስለ ሶርስ ስለ ምንጮች የተለያዩ ሪሰርቾችን ለመጻፍ how to find እንዴት እናገኝ የሚለውን evaluate ሶርስ የሚያደርግልን how to make concerned argument based on various kind of evidence and present clearly in writing. These analytic and communication skills are highly usable in the academic pursuit. Gaining skill in sorting out diverse interpretation is also essential to make informed decision on day-to-day life. ይህ እያንዳንዱን ቀን ዴይ ቱ ዴይ የሆነ ላይፋችንን ቲች የሚያደርግልን ባህሪያችንን የሚቀጣል ባህሪያችንን የሚያስተካክልልን ትምህርት ነው። ባለፈው ነገር ተምረን how to find የሚለውን እዚህ ጋር መያዝ ያለባችሁ ነገር አብዛኛው ግቢ ጥያቄዎች የሚመጡት እንደዚህ ቀጥታ አይደለም። አሁን ዩዝ ኦፍ ሂስትሪን ዘርዝሩ ምናምን ልትባሉ አትችሉም። ቲችስ ክሪቲካል ስኪል የሚለውን ዲፋይን አድርጉ ወይንም እነዚህም በብላንክ ስፔስ how to find evaluate source ብላንክ is how to find evaluate source ብለው ሊያመጡባቸው ይችላሉ። እንደዚህ አይነት ነገር ብላንክ ስፔስ ላይ ዲፋይን አድርጉ ልትባሉ ስለምትችሉ እነዚህ ነገሮች በደንብ መያዝ አለባችሁ ማለት ነው። ሂስትሪ ሄልፕስ ዲቨሎፕመንት ቶሌራንስ ኤንድ ኦፕን ማይንድነስ እንድንቻቻልና ኦፕን ማይንድነስ እንዲኖረን ያደርግልናል ማለት ነው። ሂስትሪ ሳፕላይስ ኤንድለስ ሶርስ ኦፍ አሳሲኔሽን ይሄ ዋነኛ ጠቀሜታ ኤንድለስ ሶርስ ኦፍ አሳሲኔሽን የተለያዩ ሰፕላዮችን እናገኛለን። ታሪክን በምናይበት ቦታ አሁን የታሪክ መዘግብት ምናምን በሚባለው ቦታ ሄዳችሁ ጎብኝታችሁ ከሆነ ምናልባት ብዙ ነገሮችን እዛ ውስጥ እናገኛለን ማለት ነው። እነዛ ነገሮች ከሂስትሪ ጥቅሞች መካከል ዋናዎቹ ናቸው ለማለት ያህል ነው። ስለዚህ አምስቱን አሁን አይተናል። ቀጣይ ስለ ሂስትሪ ሶርስ ኦፍ ሜተድ ሂስትሪ ስተዲስ ሂስቶሪካል ስተዲስ ማለት ታሪክን ልናስተምርባቸው የምንችለው እዚህ ጋር ሁለት አይነቶች አሉ። ግን አንድ ኦራል ሶርስ የሚባል አለ። እስኪ እናየዋለን ከዚህ ቀጣይ። ሂስትሪ ሶርስ አር ብሮድሊ ክላሲፋይድ ኢንቱ ቱ ታይፕስ ፕራይመሪ ኤንድ ሰከንዳሪ ሶርስ። የመጀመሪያና ፕራይመሪ ኤንድ ሰከንዳሪ ሶርስ ብለን በሁለት መንገድ ማየት እንችላለን ማለት ነው። ፕራይመሪ ሶርስ የምንላቸው አር ሰርቬይንግ traces of the past available to the use and the present that origin of first hand in there. ፕራይመሪ ሶርስ የምንላቸው የመጀመሪያ ፈርስት ሃንድ ሲሆኑ ሰዎች ሲገለገሉባቸው የነበሩ ነገሮች እዚህ ጋር ኤግዛምፕሎች አሉ ማየት እንችላለን። ኤግዛምፕል ፕራይመሪ ሶርስ አር ማኑስክሪፕት፣ ሃንድ ራይት ማቴሪያል፣ በእጅ የተጻፉ ዲያሪ፣ ማስታወሻዎች፣ ሌተሮች፣ ደብዳቤዎች ከንጉሳዊ ለንጉሳዊ ሲላላኩ የነበሩ ደብዳቤዎች፣ ሚኒትስ፣ ኮርት ሪከርድ፣ ፍርድ ቤት ሪከርዶች ለምሳሌ ወንጀለኛ ሲቀጡበት የነበረ ሪከርድ ካለ እነዛን ፋይሎች አገላብጠን በማየት አድሚኒስትሬቲቭ ፋይል ያስተዳደር ፋይላቸውን ካገኘን እነዛ ፕራይመሪ ሶርሶች ይባላል። ፈርስት ሃንድ ማለትም እዛው ሲጠቀሙበት የነበሩት እንደማለት ነው። በዛው በምንም በሌላ ሰው ያልተያዙ እንደማለት ነው። ፈርስት ሃንድ ማለት ንጉሱ በነበሩበት ሰዓት በዛን ሰዓት በነበሩበት ጊዜ የተሰራ ነው። ስለዚህ እነዛን እንደዛ መያዝ ይኖርብናል። ከነዚህ የተወሰነ ምሳሌዎችን ለምሳሌ ዶክመንቶች አሉ፣ ፎቶግራፎች፣ ማፖች፣ ቪዲዮዎች፣ የተለያዩ ማቴሪያሎች አሉ፣ አርቲፋክት ሰች ኮይን፣ ፎሲል፣ ዌፐንስ አሉ። እነዚህ ብዙም ያን ያህል አይከብዱም፣ ግን ጀስት አንዳንድ ላይ የት ያለ በወርድ ቀየር አድርገው ነው የሚያመጡት የሚችሉት። ስለዚህ ሰከንዳሪ ሶርስ የሚለውን እናያለን። ኦን ዘ አዘር ሃንድ አዘ ሰከንድ ሃንድ ነው። እነዚህ ደግሞ ሰከንድ ናቸው። ሰከንድ ከስሙ መረዳት እንችላለን አንዳንዴ ልብ ብለን ካየነው። ፐብሊሽድ አካውንት አባውት ፓስት ኢቨንት ዘ አር ራይት ሎንግ አፍተር ዘ ኢቨንት ሃዝ ኦከርድ ፕሮቫይዲንግ ኢንተርፕሪቴሽን ማለት ድርጊቱ ካለፈ በኋላ ከረጅም ጊዜ በኋላ ሊሆን ይችላል። እነዛን ነገሮች ፕሮቫይድ ወይም ኢንተርፕሪቴሽን የምናደርግ ከሆነ እዛ ላይ ዋት ሃፕንድ፣ ዋይ ኢት ሃፕንድ ኤንድ ሃው ቱ ኢት ሃፕንድ ኦፍተን ቱ ቢ አዝ ዘ ፕራይመሪ ሶርስ። እነዛ ነገሮች እንዴት ተፈጠሩ፣ ለምን ተፈጠሩ፣ መቼ ተፈጠሩ የሚሉትን ነገሮች የምናይበት ነው ሰከንዳሪ ሶርስ ብለን የምንይዘው ማለት ነው። ጋር ግልጽ ያልሆነ ነገር ካለ ኮሜንት ላይ ማሳወቅ ትችላላችሁ። ሀሳብ አስተያየታችሁን መጻፍ ትችላላችሁ። ቀጣይ ሶርስ ኦፍ ሜተድ ሂስቶሪካል ስተዲስ ነው።
ኤግዛምፕሎች እናያለን። አሁን እስካሁን ያየናቸው ፕራይመሪ ላይ ምሳሌዎችን አይተናል። የሰከንዳሪ ምሳሌ የምንላቸውን ደግሞ እናያለን። እንደዚህ በቢጫ የጻፍኩባቸውን በደንብ እንድትይዟቸው ስለፈለግኩ ነው። ቪዲዮውን እያያችሁ ከሆነ ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ማስታወሻ ያዙ። ያልገባችሁን ነገር ኮሜንት ላይ ጠይቁ። እኔ የምጠይቀው ጥያቄ አለ መጨረሻ ላይ ባይሆንም በየመሃሉ የሆነ ቦታ ላይ ያንን ጥያቄ የመለሰ ጊቫዌ ይኖረዋል ብያለሁ። እሺ ወደ ሰከንዳሪ ሶርሶች ኤግዛምፕል ስንመጣ አርቲክሎች፣ መጽሐፎች አሁን ለምሳሌ እዛ ላይ ሆነን አይደለም የሚጻፉት። ለምሳሌ በእኛ ዘመን ሆኖ ስለ አፄ ቴዎድሮስ፣ ስለ አፄ ምኒልክ ምናምን ይጻፋሉ አይደል? እነዛ ማለት ናቸው። ቴክስት ቡኮች፣ ባዮግራፊ ኤንድ ፐብሊሽድ ስቶሪ፣ ሙቪ። አሁን ፊልም ለምሳሌ የአድዋ ፊልም ብንሰራ ያ ፊልም ሰከንዳሪ ነው ሊሆን የሚችለው። በዛ ዘመን ስላልነበሩ ሰዎች ሙቪውን ስለሰሩት ሰከንዳሪ ሶርስ እንለዋለን ማለት ነው። ስለዚህ give appear to finished account certain historical period and phenomena. Nevertheless, no historical work can be taken as fine as new source. Keep coming to light new source, making possible new historical interpretation or entirely new historical reconstruction. አዲስ ግኝት በተገኘ ቁጥር አዲስ ታሪክ እየተጻፈ ይሄዳል ማለት ነው። ታሪክ ያለ ሶርስ ምንም ነው ማለት ታሪክ ራሱ ከሶርስ ከምንጭ ውጭ ታሪክ ነው ልንለው አንችልም። የሆነ ምንጭ ተከትለን ነው ታሪክን ታሪክ ብለን እየጻፍን ያለ ነው ማለት ነው። ስለዚህ እነዚህ ነገሮች በደንብ ያዙ። ቀጣይ የምንሄደው ክሪቲካል አናላይሲስ ኦፍ ሶርስ ነው። ከዚህ ግን አንድ የሚጨምርላቸው ነገር ፕራይመሪ ኤንድ ሰከንዳሪ ሶርስ ላይ ኦራል ትራዲሽን የሚባሉ ነገሮች አሉ። ኦራል ሶርስ ማለት አፈ ታሪክ ነው። አንዳንድ ፕራይመሪ አንዳንድ ሰከንዳሪ ሶርስ ይሆናሉ። ፕራይመሪ ሶርስ የምንላቸው ሰውየው ቀጥታ ኑሮ እዛ አሁን ለምሳሌ አድዋን ጦርነት አድዋ ላይ የተሳተፈን ሰው አግኝተን ብንጠይቀው አፈ ታሪክ ነው። ሰውየው ሊያጋንነው፣ ሊያሳንሰው፣ ሊያከብደው፣ ሊያገዝፈው፣ ሊያቀለው ይችላል። ግን ፕራይመሪ ሶርስ ብለን እንወስደዋለን። ከዛ ግን አያቱ እዛ ላይ ሂዶ ከጦር ሜዳ መጥቶ ልጁ ነግሮት ልጁ ኑሮ አሁን ላይ ቢያስረዳን ያ እንደ ፕራይመሪ ሶርስ እንወስደዋለን ማለት ነው። ስለዚህ ይችን እንደ ጀነራል እውቀት እንድትይዙልኝ ፈልጌ ነው። ከዛ በመቀጠል ክሪቲካል አናላይሲስ ኦፍ ሶርስ ፎር ዘ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ሂስቶሪካል ዩዝ ኤ ኮምባይኔሽን ኦፍ a source describe about however whenever the source information primary and secondary right oral the data should be subject of critical evaluation before used evidence. በማስረጃዎች ፕራይመሪ ያገኘነውን ነገር በመመርመር ፕራይመሪ ነው ሰከንዳሪ ሶርስ የሚሉትን እናያለን ማለት ነው። ከዛ ፕራይመሪ ሶርሶች have to verify to their originality and authenticity because sometimes primary source later may be forged. Secondary source have to examine from the reliable to their reconstruction. እነዚህ ኦሪጂናሊቲ ናቸው። እነዚህ ፕራይመሪ ሶርስ የምንላቸው አብዛኛው ጊዜ እዚህ ጋር እንደገለጻቸው ኦሪጂናሊቲ ናቸው፣ የተረጋገጡ ናቸው፣ ኦተንቲኬት የሆኑት ናቸው አብዛኛው ጊዜ። ሰከንዳሪ ሶርሶች በምንለው ሀብቱ ኤግዛማይን ፍሮም ዘ ሪሌቢሊቲ ቱ ዘ ሪኮንስትራክሽን የተገነቡ ናቸው፣ የተጻፉ መጽሐፎች ብለናል፣ ፎቶግራፎች የተነሱ ናቸው። እነዛ ነገሮች የሰከንዳሪ ሶርስ እንላቸዋለን ማለት ነው። ስለዚህ ኦራል ዳታ ሜይ ሎስት ኢት ኦሪጂናሊቲ ኤንድ አውተንቲሲቲ ዲዩ ቱ ዲስቶርሽን ዛት ታይም ዜርፎር ኢት ሾድ ቢ ክሮስ ቼክ ዊዝ አዘር ሶርስ። እያችሁ ኦራሎችን ክሮስ ቼክ ማድረግ ያስፈልጋል ነው የሚለን። እዚህ ጋር ዝም ብለን አንድ የተነገረንን አፈ ታሪክ ማመን ብቻ ሳይሆን ክሮስ ቼክ አድርገን ማስቀመጥ መፍረድ አለብን ማለት ነው። ይሄ ነው ለማለት ክሮስ ቼክ ማድረግ ይገባናል። ስለዚህ ራይት ዶክመንት ዲተርማይንድ ቬሪቲ ኤንድ አውተንቲሲቲ ኢን ሾርት አን ሂስቶሪካል አንላይክ novelty must find evidence about the past, ask question of that evidence and come up to explanation that makes sense of evidence, say about the people, event, place and time period that study about history
ቦታን፣ ህዝቦችንና ኢቨንቱን ድርጊቱን የሚያሳይልን የዛን ፔሪድ የሚገልጽልን እስከሆነ ድረስ ሶርስ ልንለው እንችላለን ማለት ነው። ስለዚህ ሶርስ ካልን በኋላ የትኛው ሶርስ ነው? ፕራይመሪ ነው፣ ሰከንዳሪ ነው ወይንስ ኦራል ነው የሚለውን ማየት ይገባናል ማለት ነው። እየገባችሁ ነው አይደል? እስካሁን ካላችሁ እሺ። ቀጣይ ሂስቶግራፊ ኤንድ ኢትዮጵያን ኤንድ ዘ ሆርን የኢትዮጵያና የአፍሪካ አብዛኛው ጊዜ እዚህ ጋር አሁን በአዲሱ ፓሪክለም የአፍሪካን ቀንድ ሀገራቶችን ነው ልትማሩ የምትችሉት። ታሪክ እስከዛ ድረስ ነው የሚሄደው። ከዛ የዘለለ ሌላ ቦታ ብዙም እንትን አይልም፣ የውጭ እንትኖች አይገቡም። እሺ ከዛ የሂስቶግራፊ ማለት ምንድን ነው የሚለውን እንይ። ሂስቶግራፊ ካን ቢ ዲፋይንድ አስ ሂስትሪ ኦፍ ሂስቶሪካል ራይቲንግ የታሪክ አጻጻፍ ዘዴ ሂስቶግራፊ ይባላል ማለት ነው። ሂስቶሪካል ራይቲንግ ታሪካዊ አጻጻፍ ከሆነ ሂስቶግራፊ ይባላል ማለት ነው። studying how knowledge of the past either recent or distant are obtained transmitted ስለዚህ ከሩቅ የመጡትን ከሩቅ ማለት ከጥንት ጊዜ ጀምሮ አሁን ኢትዮጵያ የ3000 ዓመት ታሪክ ያላት ሀገር እንደመሆኗ መጠን ከድሮ የመጡትን ታሪኮች የምንጽፍበት ያጻጻፍ ዘዴ ሂስቶግራፊ ይባላል ማለት ነው። The organized study and narration of the past was introduced the ancient Greek historical notable Herodotus and Thucydides እነዚህ በታሪክ አጻጻፍ ዘዴዎች የሚታወቁ ሁለት የግሪክ ፈላስፎች ናቸው። ሄሮዶተስ ቅድም አይተነዋል መጀመሪያችን ላይ ዘፋዘር ኦፍ ሂስትሪ ብለናል። ቶይሲደስም ዘፋዘር ኦፍ ሂስትሪ የሚልበት ቦታ አለ። አንዳንድ መጽሐፎች አይታችሁ ከሆነ ቶይሲደስ ከሄሮዶተስ የተሻለ ሆኖ መጥቷል። በጊዜው ከነበሩት በኋላ የምናያቸው አሉ። በነ ሄሮዶተስ ግን ዘመን ከሄሮዶተስ የተሻለ ቶይሲደስ ጥሩ ያጻጻፍ ዘዴ ይዞ መጥቷል። ያም ዘዴ ኬዝ ኤንድ ኢፌክት ነበር። ምክንያትና ውጤት የነበረው አጻጻፍ ዘዴ ይዞ በመምጣቱ ከሄሮዶተስ የተሻለ ታሪክ ጽፏል ተብሎ የሚታሰብ ሰው ነው። እና ሁለቱ ጥሩ የታሪካዊ አጻጻፍ ዘዴ ኢንትሮዳክሽን ያስተዋወቁ ሰዎች የሚባሉት እነዚህ ናቸው። The other major introduction traditional thinking that writing about the past in the China ከዛ በዘለለ ደግሞ ቻይናውያን ታሪክን በመጻፍ ረገድ ጥሩ የሚባሉ ህዝብ ስልጣኔ ነበራቸው በዛን ሰዓት። the most important early figure China's historical thought in writing was the Han dynasty figure ሲም ቂያን የቻይነኛ ስለሆነ ብዙ እንትን አይልም፣ ግን ለማየት ያህል እንትን ብዬበታለሁ። የሃን ዳይናስቲ የነበሩ ሰዎች ጥሩ የታሪክ አጻጻፍ ነበራቸው። ከግሪካውያንም የተሻለ ጥሩ ታሪክን ይጽፉ እና ይሰንደው ያስቀምጡ እንደነበረ ታሪክ ያስታውሰናል ማለት ነው። በዛ በመቀጠል ሂስትሪ ኢመርጅድ አስ ዘ አካዳሚክ ዲሲፕሊን ኢን ዘ ሰከንድ ሃፍ ኦፍ ዘ 19th ሴንቸሪ አካዳሚካሊ ዲሲፕሊን ሆኖ በ19ኛው ሴንቸሪ በኢሮፕ ነው ታሪክ እንደ አካዳሚክ ዲሲፕሊን ተቆጥሮ መቀመጥ የቻለ በ19ኛው ክፍለ ዘመን። አዘር ፓርት ኦፍ ወርልድ ኢንክሉዲንግ ዘ ዩኤስኤንም ጨምሮ በተለያዩ ሀገራት በ19ኛው ክፍለ ዘመን ሂስትሪ እንደ አካዳሚክ ዲሲፕሊን ሆኖ ኢመርጅድ አድርጎ ተመስርቷል ማለት ነው። ዘ ጀርመን ሂስቶሪographer ሊዮፖልድ ቮን ራንኪ and he is the college established history and independent discipline the Berlin within town to city method of the concept with historical collect ሊዮፖልድ ራንኪ የምንለው ጀርመናዊ ሂስቶሪ ታሪክ አጥኚ የሆነ ሰው ብዙ ኮሌጅስ ኢስታብሊሽድ አድርጓል በጀርመን ዋና ከተማ በርሊን ማለት ነው። በ1795 ከ1886 ዓ.ም የኖረ ሰው ነው። በ19ኛው ሴንቸሪ ሂስትሪ እንደ አካዳሚክ ዲሲፕሊን ኢመርጅ ሲያደርግ እሱ ጥሩ ስራ ሰሩ ከሚባሉ ታሪክ ዘፋዘር ኦፍ ሞደርን ሂስቶሪዮግራፊ ከሚባሉት ውስጥ አንዱ ሊዮፖልድ ቮን ራንኪ ነው ማለት ነው። እና በበርሊን በጀርመን ዋና ከተማ በርሊን የኮሌጅ ኢስታብሊሽድ አድርጓል። በጣም ግሬተር ሳይንቲስት ነው። በኋላ ላይ በደንብ እናየዋለን። The earliest now reference that we have on history of Ethiopia in the whole purpose of Eritrea we written in the 1st century AD
ቀጣይ የሂስቶሪዮግራፊ ኢትዮጵያ ኢን ዘ ሆርን ጋይ የምናያቸው አንደኛው ፐርፕለስ ኦፍ ኤርትራ ራይት ኢን ዘ ፈርስት ሴንቸሪ በመጀመሪያው ክፍለ ዘመን በኤዲ ከተጻፉት መጽሐፍቶች እነዚህ የታሪክ እንትኖች ናቸው፣ አረቦች ናቸው የጻፉት እና ስለ ኢትዮጵያ በደንብ ይገልጻል ተብሎ የሚታሰብ ዶክመንት የተገኘው ብዙ ነገሮች ተጽፎ የተገኙ ከዚህኛው መጽሐፍ ነው። በዚህ አይኖኖምስ አውተር አናዘር ዶክመንት ዲስክራይብድ አክሱም ትሬድ ኤንድ ዘ አክሱሚት ኪንግደም ኮምባይኒንግ ኦን ቦዝ ሳይድ ኦፍ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንልን። ለዛሬ የሚሆነውን ጥያቄውን መሀል ላይ ጽፌ ያስገባዋለሁ። ኮሜንት ሴክሽን ላይ ጽፋችሁ መልሳችሁን ኮሜንት ሴክሽን ላይ ጻፉልኝ። ስለነበረኝ ጊዜ አመሰግናለሁ። ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ